ሐኪም ከ3 ወር በኋላ ሁለቱም አይኖች ማየት እንደማይችሉ ነገረኝ። ስለዚህ ከ3 ወር በኋላ ያይም ማለት ነው። ይሄ የተከሰተው አሁን አንቺ ግዴታ ምን ሆነሽ ነው መምጣት ያለብሽ? ከ3 ወር በኋላ አይንሽን አጥፍተሽ እንጂ አይንሽን አብርተሽ ሚዲያ ላይ መውጣት የለብሽ። ምክንያቱም ይሄ ለኢትዮጵያ ንቀት ነው። ንቀትሽን ነው የምታሳዩ። አለበለዚያ ደግሞ ወጥተሽ ይቅርታ በቃ ተሳስቻለሁ ይቅር በሉ ማለት ነው እንጂ ያለብሽ ይሄን የዋህ ህዝብ ባለውለታሽን እዚህ ደረጃ ለመድረስ ብዙ ዋጋ የከፈለልሽን ህዝብ እንደዚህ ዋሽተሽ ቀጥፈሽ አይኔ ሊጠፋ ነው ብለሽ ከ3 ወር በኋላ አይንሽን አፍርተሽ በፈጣጣው እንዳትመጪ። አንድ ይቅርታ ወይ ሁለት አማራጭ አለሽ። አንድ ይቅርታ መጠየቅ፣ ሁለት ደግሞ ወይ አይንሽን አጥፍተሽ መምጣት ሚዲያ ላይ ያለብሽ እንጂ እንደዚህ በፈጣጣው ዝም ብለሽ ሚዲያ ላይ እንዳትመጪ። ይሄ የኢትዮጵያ ህዝብ ንቀት ነው። እንደዛ ሆነሽ ከመጣሽ ህዝቡን ንቀሽዋል ማለት ነው። የኢትዮጵያ ህዝብ ደግሞ ሲያከብርሽ ያከብርሻል፣ ሲያወርድሽ ያወርድሻል። የዛኔ እንዲያው በፈጣጣው ከመጣሽ ማለት ነው አይንሽን አፍጥጠሽ ከመጣሽ ወዲያውኑ አውርዶ የሚጥልሽ ዳውን ነው የሚያደርግሽ። ስለዚህ አሁን አንቺ ማድረግ ያለብሽ አንድ ይቅርታ መጠየቅ፣ ሁለተኛ ነገር ደግሞ አይንሽን አጥፍተሽ መምጣት ያለብሽ። በቃ አይንሽን ጥፍት አድርገሽ ይሄው ጠፋ ብለሽ መምጣት አለብሽ። ሰው እንዴት እንደው ቢቀልድ በአይኑ ይቀልዳል። ቢቀርስ? ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። ዛሬ የምሰራው ቪዲዮ ማለት ነው እንደምንም ቆራርጣችሁ ቢሆን ፈልጣችሁም ቢሆን መድረስ ያለበት ቦታ ታደርሱልኛላችሁ። ይቺን መልእክቴን ማለት ነው አድርሱልኝ። እሱም ደግሞ ለመቤት ካሳ መቤት ካሳ ምን አለች? ምን ብላ መጣች? አሁን አይኔ ሊጠፋ ነው ብላ ሚዲያ ላይ ወጣለች ማለት ነው። እንደው በብዙ ነገሮች ልንቀልድ እንችላለን። ብዙ ነገር፣ ብዙ ውሸት፣ ብዙ ነገር ሊሰራ ይችላል። ምክንያቱም ሚዲያ ነው። ህዝቡ ሞኝ ነው። የኢትዮጵያ ህዝብ ያየውን ያምናል። በቃ የውሸት ሲለቀስ አብሮ ያለቅሳል። የውሸት እንደዚህ ነው ሲባል አብሮ ያዝናል። እና አሁን አንቺ ህዝቡን በደንብ ተረድተሽዋል። ህዝቡን በደንብ አውቀሽዋል ማለት ነው። አሁን አንቺ ማለት ነው በቃ አሁን አንቺ አይኔ ሊጠፋ ነው ከ3 ወር በኋላ አይንሽ ይጠፋል ተብያለሁ ብለሽ በፈጣጣው ሚዲያ ላይ መተሻል። ያ ማለት ምንድነው? ህዝቡ የኢትዮጵያ ህዝብ ምን አይነት የዋህ እንደሆነ ታውቂያለሽ። ይሄ ደግሞ ከዚህ በፊት የነበረን ትንሽ ሪሊ ነው፣ ትክክለኛ ነው። እግዚአብሔር ይስጠው የኢትዮጵያ ህዝብ ከጫፍ እስከ ጫፍ ያለውን ረድቶሻል። አንቺም ጎበዝ ነሽ፣ እዚህ ለመድረስ ብዙ ዋጋ ከፍለሻል። ግን አሁን የመጣሽበት ቪው ለማግኘት ብለሽ ብር ለማግበስበስ ብለሽ የሄድሽበት አካሄድ ልክ አይደለም። አሁን 3 ወር ማለት እኮ 3 ቀን በይ። ከ3 ወር በኋላ አይንሽን ምን አድርገሽው ልትመጪ ነው ያሰብሽው? በፈጣጣው እንዲሄው አይንሽን አፍጥጠሽ ልትመጪ ነው ወይስ ደግሞ አጥፍተሽ ልትመጪ ነው ያሰብሽው? እንደዚህ ከነ አይንሽ ከመጣሽ ይሄ ለኢትዮጵያ ህዝብ ንቀት ነው። ምክንያቱም አሁን አምኖሽ አዝኗል፣ አልቅሷል። እያለቀሱ ነው ማለት ነው። የሚያለቅሱ ሰዎች ስላየው ነው አይኗ ሊጠፋ ነው ምናምን እያሉ ማለት ነው። ይሄን ያክል ነው እንግዲህ የኢትዮጵያ ህዝብ የዋህነቱ። አምኖሻል። ግን ደግሞ እንዴት እንደው አሁን አንቺ በምን አይንሽ ልታዩ ነው? ይሄን ህዝብ ብዙ ዋጋ ከፍሎልሻል። ባለውለታሽ ነው የኢትዮጵያ ህዝብ። በምን አይንሽ ልታዩ ነው? ከ3 ወር በኋላ በፈጣጣው መተሽ ምን ብለሽ ቪዲዮ ልትሰሪ ነው? ምን ብለሽ ቪዲዮ ልትሰሪ ነው? ከነ አይንሽ ልትመጪ ነው ወላስ ደግሞ አጥፍተሽ ልትመጪ ነው? እንደኔ ግን አይንሽን አጥፍተሽ ነው መምጣት ያለብሽ እንጂ አይንሽን ይዘሽ ሚዲያ ላይ እንዳትመጪ። ለምን ብትይ የኢትዮጵያ ህዝብ ባለውለታሽ ነው። ብዙ ዋጋ ከፍሎልሻል፣ ረድቶሻል፣ ደጉሞሻል። እዚህ ለመድረስ የኢትዮጵያ ህዝብ ያኔ ባለውለታሽ። ያን ህዝብ ደግሞ እንደዚህ ብለሽ ማሾፍ አትችይም። እንደው ለቤተሰቦችሽ እንኳን አታስቢም። እንደው ለልጅሽ አሁን በእርግጥ ነግረሽው ይሆናል እንደዚህ ብዬ ልሰራ ነው
እንዳደነግጥ ለቤተሰቦችም እንደዛ ልትይ ትችያለሽ። ግን እንደው ነገ ጧት ለራስሽ ለራሱ ለአይምሮሽ ይሄን ብለሽ ሰርተሽ ተመልሰሽ ሚዲያ ላይ አይንሽን ይዘሽ ስትመጪ አታፍሪም? ስንቱ መሰለሽ አይናቱ በሽተኛ ሆኖ የሚያዝ ነው። አንቺ ደግሞ እግዚአብሔር ይመስገን ማለት ሲገባሽ እግዚአብሔር የሰጠሽን ብርሃን ሊጠፋ ነው እያልሽ ለቪዲዮ ብለሽ ብርን ለማግበስበስ ብለሽ መጣሽ ሚዲያ ላይ። የኢትዮጵያ ሕዝብ ደግሞ በቃ የዋህ ነው። ያየውን ነው የሚያምነው። ሰው ሲያለቅስ ያለቅሳል፣ ሲያዝን ያዝናል። ግን እኮ ውሸት ነው። ከ100% 95% ውሸት ነው። 5% እውነት ቢሆን እንጂ ሌላው እያንዳንዱ ፌክ ነው። ለቪው ተብሎ ለቪዲዮ ተብሎ የሚሰራ ነገር ነው። ከዛ ውስጥ ደግሞ አንዱ አንቺ ሆነሽ ማለት ነው። እስካሁን እኮ ብዙ ነገር ይሰራል ማለት ትሰሪያለሽ። እሱ ኖርማል ነው። ግን ምክንያቱም ማግኘት ካለብሽ ታገኝበታለሽ፣ ችግር የለም። ግን ደግሞ አሁን የመጣሽበት አካሄድ አሁን የሽበት አካሄድ ልክ አይደለም። አሁን ነገ ጧት አይንሽን ይዘሽ ከመጣሽ ይሄ ለኢትዮጵያ ሕዝብ ለባለውለታሽ ንቀትሽን አደባባይ ያሳየሽ ማለት ነው። ስለዚህ ምንድነው አንቺ ማድረግ ያለብሽ? የኢትዮጵያ ሕዝብ ባለውለታሽ ስለሆነ አይንሽን አጥፍተሽ ነው ሚዲያ ላይ መውጣት ያለብሽ ከ3 ወር በኋላ። ከ3 ወር በኋላ ምን ብለሽ ልትመጭ ነው ሚዲያ ላይ? ምን ሆነ ብለሽ ልትመጭ ነው? አይንሽን መቼም አይንሽን ይዘሽ ነው እንጂ የምትመጪው ደፍረሽ አጥፍተሽ አትመጭም። ስለዚህ የዛኔ በምን መልኩ ልታዩ ነው ይሄን ሕዝብ ይሄን ባለውለታሽን ሕዝብ እዚህ ለመድረስ ለመለወጥሽ ፌመስ ለመሆንሽ ብዙ ነገር ለመሆንሽ የኢትዮጵያ ሕዝብ ባለውለታሽ ነው። እዚህ ያደረሰሽም የኢትዮጵያ ሕዝብ ነው ማለት ነው። ስለዚህ አሁን አንቺ እንደዚህ ብለሽ ቪዲዮ ሰርተሻል። ከ3 ወር በኋላ አይንሽን እንዴት አድርገሽ ልትመጪ ነው? ስለዚህ አይንሽን ይዘሽ ከመጣሽ ይሄ ለኢትዮጵያ ሕዝብ ንቀት ነው። አጥፍተሽ ነው ሚዲያ ላይ መውጣት ያለብሽ። ለምን የተመኘሽው ነው። ሰው ደግሞ የዘራውን ነው የሚያጭደው። በነገርሽ ላይ ማለት ነው። ሰው የዘራውን ነው የሚያጭደው። አሁን አንቺ አይኔ ሊጠፋ ነው ብለሻል። አያርግብሽና እኔ አንቺ እንዳልሽው ይጥፋብሽ አለልም። ግን አያርግብሽና አሁን አይንሽ ቢጠፋ ምን ይሰማሻል? ስንቱ ነው አይኑ ጠፍቶበት በሽተኛ ሆኖ ቤቱ ኩርትም ብሎ የሚቀመጠው። ሰው እንዴት ቢቀልድ በአይኑ ይቀልዳል። እና አሁን አንቺ ማድረግ ያለብሽ የእህትነት ምክሬን የምመክርሽ የዛሬ 3 ወር አይንሽን አጥፍተሽ ነው ሚዲያ ላይ መውጣት ያለብሽ እንጂ እንደዚህ በፈጣጣው ፍጥጥ ብለሽ ሚዲያ ላይ ለምጭ። አደራሽ አደራሽ። እንደዛ ሆነሽ ከመጣሽ የኢትዮጵያ ሕዝብ አውርዶ ረምቡጭ የሚያደርግሽ። ከፍ ሲያደርግሽም ከፍ ያደርግሻል፣ ሲያወርድሽም ያወርድሻል ማለት ነው። ስለዚህ የማይሰራ ስራ ነው የሰራሽው። ወይ ወጥተሽ ሕዝቡን ይቅርታ መጠየቅ አለብሽ። እንደውም የሰው ልጅ እኮ ይቸግረዋል፣ ብዙ ነገር እንትን ሊል ይችላል። ግን ደግሞ እንደው በፈጣጣው ወጥተሽ እንኳን አሁን ማለት ነው ድሮም ሳያውቅሽ ረድቶሻል የኢትዮጵያ ሕዝብ እግዚአብሔር ይመስገን። በዚህ በኩል የኢትዮጵያ ሕዝብ አይታማም፣ ደግ ነው። በውሸት እንዲሆነ ሲባል አምኖ ያደርጋል። በውሸት ሲለቀስ ያለቅሳል። በቃ ያየውን ነው የሚያምነው የኢትዮጵያ ሕዝብ ማለት ነው። አሁን አንቺ ሕዝቡን በደንብ ተረድተሽዋል። በቃ ልቡን በደንብ አግኝተሽዋል ማለት ለዛ ነው እንደዚህ ብለሽ ቪዲዮ ወጥተሽ አፍሽን ሞልተሽ የሰራሽው። ስለዚህ እንደው በፈጣጣ ወጥተሽ እርዱኝ ብትይስ የማይሆን ነገር የማይዋሽ ነገር በአካልሽ እንደው ብትቀልጅ በአካልሽ በብሌንሽ ትቀልጃለሽ። ቢቀርስ ባይበላስ የኔ ባይበላስ እግዚአብሔር ይመስገን እጅ አለሽ እግር አለሽ እየሰራሽ ነው። ደግሞ ጎበዝ ነሽ አይደል? ያለኝን ባርክልኝ ፈጣሪ ሆይ ብለሽ ብትኖሪስ እንጂ እንደው ይሄ ንቀት ነው ለህዝቡ ራሱ እግዚአብሔርን ንቀት ነው። ምክንያቱም የዛሬ 3 ወር አይንሽን ፍጥጥ አድርገሽ ስትመጪ እዚህ ሚዲያ ላይ ህዝቡ ምን ይለኛል ብለሽ እንትን ማለት አለብሽ። በእርግጥ አስበሽበት ደግሞ የዛሬ 3 ወር የምትይው ነገር ሊኖር ይችላል። ግን አይምሮሽ ውሸት እንደሆነ እያወቅሽው እንዴት እንደዚህ ብለሽ ትሰሪያለሽ? ይቀርስ ባይበላስ ሰው እንኳን እንደዚህ እንትን እያለ እየሰራ ማለት ነው ከታች ዝቅ ብሎ እንኳን ማስቲካ አዙረው እንኳን ሊስትሮ ጠርገው እንኳን የሚኖሩ ሰዎች አሉ። እግዚአብሔርን አመስግነው ባላቸው እግዚአብሔርን አመስግነው። አሁን አንቺ ምን አለ ያለሽን ነገር ፈጣሪ ባርክልኝ ብለሽ
ባለሽ ነገር ተደስተሽ ብትኖሪ፣ ባለሽ ነገር አመስግነሽ ብትኖሪ እንጂ ጭራሽ አይኔ ሊጠፋ ነው ብለሽ በፈጣጣው አይንሽን አፍጥተሽ ሚዲያ ላይ መጣሽ። የዛሬ 3 ወር ምን ብለሽ ሚዲያ ላይ ልትመጪ ነው? የዛሬ 3 ወር መምጣት ያለብሽ አይንሽን አጥፍተሽ ነው መምጣት ያለብሽ ሚዲያ ላይ እንጂ አይንሽን አፍጥተሽ ሚዲያ ላይ እንዳትመጪ። ይሄ ለኢትዮጵያ ሕዝብ ንቀት ነው። አይንሽን እንደዚህ አድርገሽ ከመጣሽ ይሄ ለኢትዮጵያ ሕዝብ ንቀትሽ ነው የምታሳይ። አለበለዚያ ወጥተሽ ይቅርታ መጠየቅ አለብሽ። ይቅርታ የኢትዮጵያ ሕዝብ ብለሽ ይቅርታ መጠየቅ አለብሽ እንጂ